ቴህራን ከአሜሪካና ከእስራኤል ጋር እያደረገችው ባለው ጦርነት ከመጀመሪያ ድብደባ አንስቶ አገሪቱን በተመለከተ የሚመላለስ አንድ ቀላል ጥያቄ አለ። ማነው አገሪቱን የሚመራት የሚለው? መደበኛ በሆነ መልኩ መልሱ በጣም ግልጽ ነው። ሙጅተባ ካሚኒ የካቲት 21 ቀን 2018 ዓ.ም በጦርነቱ የመጀመሪያ ቀን አባታቸው አሊ ካሚኒ ከተገደሉ በኋላ የጠቅላይ መሪነቱን ስፍራ ተረክቧል። በእስላማዊ ሪፐብሊክ ስርዓት ውስጥ ይህ ስልጣን እጅግ ወሳኝ ነው። ጠቅላይ መሪው ስለ ማንኛውም ወሳኝ ነገሮች ማለትም ስለ ጦርነት፣ ስለ ሰላምና ስለ ግዛቲቱ ስትራቴጂካዊ አቅጣጫ የመጨረሻው ይሁንታን ሰጪ ሰው ናቸው። ዛሬ ስለ ሙጅተባ ካሚኒ ድብቅ ሚስጥሮች በግልጽ እንነግራችኋለን። ጥቂት ደቂቃዎችን ከኛ ጋር ስትቆዩ ኒውስ ፕላስን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ እንድታበረታቱን እንጋብዛችኋለን። ዶናልድ ትራምፕ የኢራንን አመራርን የተፍረከረከ ሲሉ ገልጸውታል። አሜሪካም ቴህራን የተደራጀ ሐሳብ እንድታቀርብ እየጠበቀች መሆኗን ጠቁሟል። የኢራን መሪዎች ሐሙስ ምሽት ኢራን ውስጥ ለዘብተኛ ወይም ወግ አጥባቂ የሚባል ነገር የለም፣ አንድ ሀገር ብቻ ነበር፣ አንድ አካሄድ የሚል መልእክት ሲልኩ ወደ ኢራናውያን ሞባይል ስልክ ሲልኩ አንድነት በእርግጠኝነት በአይምሯቸው ውስጥ ነበር። ሙጅተባ ካሚኒ ስልጣን ከተረከቡበት ጊዜ ጀምሮ በአደባባይ ታይተው አያውቁም። የሆርሙዝ ወሽመጥ እንደተዘጋ እንደሚቆይ የተናገሩበት ጨምሮ ጥቂት የጽሑፍ መግለጫዎችን ከመስጠት ባለፈም የዕለት ተዕለት ቁጥጥራቸውን በተመለከተ ቀጥተኛ ማስረጃ እስካሁን የለም። የኢራን ባለስልጣናት በመጀመሪያዎቹ ጥቃቶች ጉዳት እንደደረሰባቸው ቢናገሩም ከዚህ በላይ መረጃ መስጠት አልፈለጉም። ኒውዮርክ ታይምስ የኢራን ምንጮችን ጠቅሶ በዚህ ሳምንት ባወጣው ዘገባ ፊታቸው ላይ ብዙ ጉዳቶች አጋጥሟቸው ሊሆን ይችላል፣ ይህም መናገርን አዳጋች አድርጎባቸው ሊሆን እንደሚችል ባወጣው ዘገባ ገምቷል። ፊት ለፊት አለመታየታቸው ብዙ ነገር ያገሩላል። በኢራን የፖለቲካ ስርዓት ውስጥ ስልጣን ተቋማዊ ብቻ ሳይሆን ተተግባሪ ተከዋኝም ጭምር ነው። ሟቹ አሊ ካሚኒ ዓላማቸውንና ፍላጎታቸውን በንግግሮቻቸው በተመጠኑ እንቅስቃሴዎቻቸውና በክፍፍሎች መካከል በሚኖራቸው አሸማጋይነት አሳይቷል። ያ ምልክት አሁን በአብዛኛው ጠፍቷል። ውጤቱም በትርጉም ላይ ክፍተት ፈጥሯል። አንዳንዶች ሙጅተባ ካሚኒ ወደ መሪነት የመጡት ጦርነቱ እንደተጀመረ በመሆኑ የራሳቸውን ስልጣንና ቁጥጥር ለመገንባት ጊዜ አላገኙም ሲሉ ይከራከራሉ። ሌሎች ደግሞ ስለ ጉዳቱ የወጡ ዘገባዎችን በመጠቆም ስርዓቱን በንቃት ማስተዳደር ስለመቻላቸው ይጠይቃሉ። ያም ሆነ ይህ ግን ውሳኔ መስጠት ከጦርነቱ በፊት ከነበረው ባነሰ መልኩ ማዕከላዊ የሆነ መምሰሉ ብዙዎችን ያስማማል። በወረቀት ላይ ዲፕሎማሲው ከመንግስት ጎን ነው። የውጭ ጉዳይ ሚኒስትር አባስ አራግቺ በኢራን ፕሬዝዳንት ማሱድ ፔዜሽኪያን ስር በመሆን ከአሜሪካ ጋር በሚደረገው ውይይት ቴህራንን መወከላቸውን ቀጥሏል። ነገር ግን ሁለቱም የድርድሩን አቅጣጫ መልክ የሚያስይዝ ስልታዊ አካሄድ እየነደፉ አይመስሉም። የኢራን ልዑካን ቡድን የሚመራው በፓርላማ አፈ ጉባኤው መሐመድ ባጋር ጋሊባፍ በመሆኑ ስልጣናቸው የበለጠ ጥያቄ ውስጥ ገብቷል። የአራግቺ ሚና አቅጣጫ ከመስጠት ይልቅ ማስፈጸምም ይመስላል። ሆርሙዝ የሚከፈትበትንም ሆነ የሚዘጋበትን በተመለከተ የተናገሯቸው በአጭር ጊዜ ውስጥ ተቀይሯል። የመጀመሪያ በባህር መስመሩ ላይ የትራንስፖርት እንቅስቃሴው እንደቀጠለ መሆኑን ቢናገሩም ይህ ግን በፍጥነት ተቀልብሷል። ይህም ዲፕሎማሲው መስመር በወታደራዊ ውሳኔዎች ላይ ቁጥጥር እንደሌለው በጨረፍታ አመላካችም ሆኗል። ፔዜሽኪያን ግን በግልጽ ሳያሳዩ ራሳቸውን ካገዛዙ ሰፊ አቅጣጫ ጋር አስተካክለዋል። በአንጻራዊ ሁኔታ ለዘብተኛ እንደሆኑ ስለሚቆጠሩ እስካሁን ድረስ የራሳቸውን ግልተኛ መስመር በማስመር ጫና ከማድረግ ተቆጥቧል። በኢስላማባድ ከአሜሪካ ጋር ይደረጋል ተብሎ የነበረው ሁለተኛው ዙር ድርድር ጉዳዩን የበለጠ ያጠናክራል። የዲፕሎማሲ በሮች ክፍት ቢሆኑም እንኳ ስርዓቱ ያንን ለማክበር ወይም ለመታዘዝ ፍቃደኛ አይመስልም። የሆርሙዝ ወሽመጥን መቆጣጠር የኢራን መደራደሪያ አቅም ምንጭ ነው። ነገር ግን ወሽመጡን ለመዝጋት የሚተላለፉ ውሳኔዎች የሚሰጡት በዲፕሎማሲ ቡድኑ ሳይሆን በአህመድ ፋሂዲ በሚመራው እስላማዊ አብዮታዊ ዘብ ነው። ይህም እውነተኛ ኃይልን ከጀርባ ሆነው አመራሩን በሚዘውሩት ተዋናዮች እጅ ውስጥ መሆኑን ያመላክታል። ከቀደሙት ቀውሶች በተለይም እነዚህ ወሳኝ እርምጃዎች በግልጽ በማን እንደሚተላለፉ ለማወቅ የሚቻልበት መንገድ የለም። በምትኩ በተደጋጋሚ የሚስተዋለው በመጀመሪያ እርምጃ መውሰድ በኋላ መልእክቶችን ማስተላለፍ የሚለው ሲሆን ይህም ቢሆን
ሁልጊዜ ወጥነት የለውም። በተግባር የሆርሙዝ ወሽመጥ መዘጋት ወይም በባህረ ሰላጤ ውስጥ ያሉ ኢላማዎችን ማጥቃት የአብዮታዊ ዘቡ ኃላፊነት ሲሆን ይህም የቀውሱን ፍጥነት ይወስናል። ፖለቲካዊና ዲፕሎማሲያዊ ምላሾች ብዙውን ጊዜ ከመመራት ይልቅ የሚከተሉ ናቸው። ይህ ማለት በመንግስት የተለየ አስተዳደር እርከኖች ውስጥ መፍረክረክ አለ ማለት አይደለም። ነገር ግን ግልጽ የሆነ የፖለቲካ ጣልቃ ገብነት በሌለበት ጊዜ የአብዮታዊ ዘቡ የአሰራር ነጻነት ቢያንስ ለጊዜው እየሰፋ መምጣቱን ይጠቁማል። መሐመድ ባጋር ጋሊባፍ አገሪቱ እንዲህ ትርምስምሷ በወጣበት ወቅት ከመካከል ተገኝቷል። ጋሊባፍ አሁን የፓርላማ አፈ ጉባኤ ቢሆኑም ከዚህ በፊት የአብዮታዊ ዘቡ አዛዥ ነበሩ። በዚህ ከአሜሪካና እስራኤል ጋር አገራቸው በምታደርገው ጦርነት ውስጥ በጉልህ ከሚታዩ ባለስልጣናት መካከልም ቀዳሚው ናቸው። የኢራንን ተደራዳሪ ልዑክ የሚመሩ ሲሆን የሀገራቸውን አቋም ለህዝቡ ይፋ የሚያደርጉ አንዳንዴ ጦርነቱን በርዕዮተ ዓለም ሳይሆን በተግባር የሚያስረዱ ሰውም ጭምር ናቸው። በፓርላማ ውስጥም ሆነ በወግ አጥባቂ ቡድኖች መካከል አገሪቱ ከአሜሪካ ጋር በአንድ ጠረጴዛ ዙሪያ ለድርድር መቀመጧ የማይዋጥላቸው ሰዎች ቁጥር ቀላል የሚባል አይደለም። አክራሪ ቡድኖች የሚያስተላልፏቸው መልእክቶች ከጊዜ ወደ ጊዜ እየጎሉ መጥቷል። በአገሪቱ መገናኛ ብዙሃንና በይፋ በሚደረጉ ቅስቀሳዎች ለድርድር መቀመጥ በአገሪቱ ጠላቶች ፊት ደካማ መሆን የሚሉ ንግግሮች እየተደመጡ ቀጥለዋል። ስለዚህ ጋሊባፍ ያሉበት ሁኔታ ግልጽ አይደለም። ጠቃሚ እርምጃዎችን በመውሰድ በድርድር መሳተፍም ሆነ መልእክቶችን ለህዝቡ በማስተላለፍ ረገድ ከፊት ቢታዩም ነገር ግን በዚህ መንገድ ለመቀጠል ሙሉ ይፋ ስልጣን አላቸው ወይ የሚለው እስካሁን በግልጽ አይታወቅም። እርምጃዎቻቸው ከሞጅታባ ካሚኒ ፍላጎት ጋር የተጣጣመ መሆኑን ቢናገሩም ነገር ግን አሁንም በቀጥታ በትብብር ስለመስራታቸው የሚያሳይ ተጨባጭ መረጃ የለም። ከላይ በሚመጡ ትዕዛዞች ላይ የተመሰረተ ስርዓት ውስጥ ያለው አሻሚነት ግልጽ ነው። እነዚህ ሁኔታዎች ሁሉ ከግምት ውስጥ ሲገቡ ስርዓቱ እየሰራ መሆኑን ይናገራሉ። ነገር ግን እየተመራ ያለው በተቀናጀ መልኩ አለመሆኑንም ያሳብቃሉ። የጠቅላይ መሪው ስልጣን አለ፣ ነገር ግን በግልጽ ተግባር ላይ አይውልም። ፕሬዝዳንቱ ከስርዓቱ ጋር እጅና ጓንት ናቸው፣ ነገር ግን አመራር አይሰጡም። ዲፕሎማሲ አለ፣ ግን ወሳኝ አይደለም። ንግግሮችና ድርድሮች እየተደረጉ ነው፣ ነገር ግን ግልጽ ውጤት አያመጡም። ወታደሩ ቁልፍ መደራደሪያዎችን ይዟል፣ ነገር ግን በግልጽ የሚታይ መሪ የለውም። የፖለቲካ ሰዎች ወደፊት ሲመጡ ይታያል፣ ነገር ግን ቅቡልነታቸው ላይ ጥያቄ ይነሳል። ይህ መፈራረስ አይደለም። እስላማዊው ሪፐብሊክ አሁንም እንደቀጠለ ነው። ነገር ግን የበለጠ ስውር የሆነ ነገር መኖሩን ይጠቁማል። ስርዓቱ የሆርሙዝ ወሽመጥን መዝጋት የመሰሉ ቁልፍ መደራደሪያዎች በእጁ ናቸው። ነገር ግን በተለይ ሁኔታዎች በሚከራከሩበት ወቅት ይህንን አቅሙን በግልጽና በውጤታማ ዕቅድ ለመምራት ሲውተረተር ይስተዋላል። አሁንም በብዙ ግንባሮች ላይ እርምጃ ሊወሰድ ይችላል፣ ነገር ግን ወደ ራሱ የስልጣን ማዕከላት ግልጽ አቅጣጫ ለመስጠት ይቸገራል። በኢራን የፖለቲካ ስርዓት ውስጥ ምልክት መሆን ወጥነት የሚጠበቅበት አንዱ መንገድ ነው። ለጊዜው ስርዓቱ ቁጥጥርን በማድረግ ረገድም ሆነ እየጨመረ በሚመጣ ጫና ውስጥ ባለመከፋፈል የተረጋጋ ነው። ነገር ግን ከጊዜ ወደ ጊዜ አንድነት እየተተገበረ ነው ወይስ እንዲሁ በአፍ ብቻ የሚነገር የሚለው ለብዙዎች አሁንም ጥያቄ ሆኖ ቀጥሏል።